በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም የምትኖሩ ኢትዮጵያውያን በአገር ውስጥም በአገር ውጭም ያላችሁ ሁላችሁም እንኳን ለጌታችን ለመድኃኒታችን ለትንሣኤ በዓል በሰላም አደረሳችሁ ላለሁኝ። በዛሬው ቀን አጠር ያለች ቪዲዮ ለመልቀቅ የፈለግኩት ሰሞኑን በቤተ ክርስቲያኒቱ አካባቢ በተነሳው ችግር ለዚሁም ብፁዕ አቡነ ገብርኤል ተብለው በዘር ተመልምለው በቅርብ ጊዜ ከተሾሙት ሊቃነ ጳጳሳት መካከል አንዱ ሰሞኑን ሙሉ በሙሉ ወላዲተ አምላክ ቤዛዊተ ዓለም አትባልም በሚል ባነሱት ሐሳብ ባስተማሩት ትምህርት አንዳንድ ሰዎች እንደው ለምን ዝም ትላላችሁ ድምፃችሁን አታሰሙም ወይ እያሉ በየአቅጣጫው እየጠየቁን ስለሆነ ዝም ማለት ስለሌለብኝ ይህንን ሐሳብ ለመግለጽ እፈልጋለሁ። እንደ ቤተ ክርስቲያን ልጅነቴና እንደ ቤተ ክርስቲያን እንደ ሕዝብ መምህርነቴ ሐሳብ መስጠት እፈልጋለሁኝ። ማለትም ብፁዕ አቡነ ገብርኤል ተብለው በነ ዶክተር አብይ ወይም በነ ሽመልስ አብዲሳ ዘራቸውን ወይም ብሔራቸውን ወክለው የተሾሙ ሊቀ ጳጳስ እንደሚታወቀው በዚህ በዋሽንግተን ዲሲ አካባቢ ከ10 ዓመት በላይ ቆይተዋል። በጣም ብዙ ነቀፌታዎች፣ ነውሮች ያሉባቸው አባት ናቸው። ወደዛ ስልጣን ሲወጡ ሁላችንም ዝም ያልነው የቤተ ክርስቲያኒቱ ክብርና የቤተ ክርስቲያኒቱ ጸጋ እየተገፈፈ እየተዋረደ ስለመጣ እነሱን በተቸንና የእነሱን ገመና በዋጣን ቁጥር ሃይማኖታችን ዝቅ እያለ በመምጣቱ ታግሰናቸው ዝም ብለናል። በተደጋጋሚ የሚሰጧቸውን ትምህርቶች ስንመለከት ግን አጠቃላይ ትናንት ዓርብ የስቅለት የሰጡት ትምህርት ብቻ ሳይሆን በየጊዜው የሚሰጡት ትምህርት በተለያዩ ቦታ ላይ ቅዱሳንን በመንቀፍ ወላዲተ አምላክን በመንቀፍ ኢየሱስ ክርስቶስን አማላጅ አድርገው በመግለጽ እንደ አማላጅ እንደ ፍጡር አድርገው በመግለጽ አንድ ጊዜ ቀራንዮ ላይ የሰራው የምልጃ ስራ ለሁል ጊዜም አማላጅ ሆኖ ይቀጥላል እያሉ በየመድረኩ የሚናገሯቸው የምንፍቅና ስራዎች ሕዝባችንን እየከፋፈለ እንዲሁም ለእኛ ሃይማኖት ተቃራኒ ለሆኑ ሰዎች ደግሞ ሰርግና ምላሽ እየሆነ እየጨፈሩ ኦርቶዶክስን ለማፍረስ ከሊቃነ ጳጳሳቱ ውስጥ ሰዎች ያገኘን እየተባለ እየተነገረ ቤተክርስቲያናችን እየተተቸችና እየተነቀፈች ትገኛለች። ብፁዕ አቡነ ገብርኤል እኛ ስለመቤታችን በእውነቱ እነ አባ ጊዮርጊስ ዘጋስጫ እነ አባ ጽጌ ድንግል እነ ዮሐንስ አፈወርቅ ሌሎቹም እነ ቅዱስ ቄርሎስን እነ ቅዱስ አትናቴዎስ እነ አባ ጽጌ ድንግል ሌሎቹም እነ ቅዱስ ያሬድን የመሳሰሉ የሀገራችንና የውጭ ሊቃውንት ስለመቤታችን ዘምረውላት ተናግረውላት እንኳን ሰዓትና ጊዜ ሊበቃቸው ባለመቻሉ ቅዱስ አባ ሕርያቆስ በመኑ በአምሳለ መኑን አስተማሰለኪ ነው ያለው። ኦ ማርያም በመኑ በአምሳለ መኑን አስተማሰለኪ፣ በምንና በምን እንመስልሻለን ምሳሌ የለሽም ብለው ነው የዘጉት። ቅዳሴውን ስንመለከት ቅዳሴ ማርያምን እና አባ ጊዮርጊስ ዘጋስጫም በጣም ረቀቅ አድርገው በመጽሐፈ አርጋኖኑ በሰዓታቱ በማዛ ቅዳሴው እና አባ ጽጌ ድንግልም አልቦ ጸሎቱ አልቦ ተንባሌ ዘንበሌኪ ማርያም ዘያርጉሏሌ ብለው ያላንቺ አንቺ የሌለሽበት ጸሎት አንቺ የሌለሽበት አገልግሎት አንቺ የሌለሽበት የሚሰዋ መስዋዕት ሁሉ ቅድመ እግዚአብሔር አይደርስም፣ አልቦ ጸሎቱ አልቦ ትንባሌ ነው ያለው።
ያላንቺ ምንም ነገር የሚፈጸም ነገር የለም ነው ያለው። ትክክል ነው። የቤተ መቅደሳችን የህይወታችን ህይወትና ግርማ ሞገስ መሰረተ ህይወት ማርያም ነው የሚላት። ማርያም የህይወት መሰረት ነው የሚላት እና እኛ በምንም የምንገልጽበት ቋንቋ የለንም። የቆሎ ተማሪዎቹ ነን። ስሟን ጠርተን ነው እዚህ የደረስነው። በቆሎ ትምህርት ቤት ነው የእሷን ስንቅ አድርገን ስንደክም ስንንቀሳቀስ የኖርነው። እዚህም የደረስነው በእሷ ነው። ወደፊትም ተስፋ ያለን በእሷ ላይ ነው። ብኪ ድህነ ዓለም ወበወልድኪ ኮነ ሰላም ነው የተባለው። በአንቺ ዓለም ዳነ በልጅሽም ሰላም ሆነ ነው የተባለው። ወደፊትም አስታራቂያችን፣ መሰላላችን፣ ድልድያችን፣ መርከባችን ነች። ከልጅሽ ጋር አገናኝን አማልጅን ነው የምንላት። ህይወታችን ነች። እንዳጠቃላይ ህይወታችን ነች። ቤዛዊተ ዓለም ቤዛዊተ ሁሉ ነው የምንላት። የሁሉ ቤዛ፣ የሁሉ እናት፣ የሁሉ እመቤት፣ የሁሉ ንግሥት ነች። ብፁዕ አቡነ ገብርኤል ይህንን እረስተው እመቤታችንን ዝቅ አድርገው እነ አርዮስ እነ መቅዶኒዎስ እነ ንስጥሮስ የሚባሉት በዚህ በአራተኛው መቶ ክፍለ ዘመን ሶስተኛ ክፍለ በ313 አካባቢና እስከ አራተኛው መቶ ክፍለ ዘመን የተነሱ መናፍቃን የብፁዕ አቡነ ገብርኤልን ያህል ክህደት በእመቤታችን ላይ አልፈጸሙም። ስለዚህ አሁን እንኳን ህዝብ ሲጮህባቸው በጠቅላላ እንደው የእመቤታችን ፍቅር ያላቸው ፕሮቴስታንቱም ካቶሊኩም ሲጮህባቸው አሁንም ለማረጋጋት ሲባል ነው እንጂ መግለጫቸውን ይቅርታቸውን አይተነዋል፣ አምነውበት አይደለም። ስለዚህ የኢትዮጵያ ህዝብ ከሊቃነ ጳጳሳቱ ከሳቸውም ጨምሮ ሌሎችም በየጊዜው እየተነሱ አህያ ይበላል ላይበላም፣ ዝሆን ይበላል ላይበላም እየተባሉ በየጊዜው እየተነሱ የሚያወናብዱ የቤተ ክርስቲያኒቱን ልብስ ለብሰው የመናፍቃን ተልኮ ወይም የተሐድሶ መልእክት ይዘው በሲኖዶስ ውስጥ መሽገው ያሉት ሰዎች እስካልጠሩ ድረስ መስመር እስካልያዙ ድረስ ሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዝም ብለን ይቅርታ ጠይቀዋል እየተባለ በየሚዲያው የሚናፈሰው ወሬ ትተን ተነስተን እንደነዚህ አይነት አባቶች ቀኖና ወስደው በይፋ ሲኖዶሱንም ቤተክርስቲያኒቱንም በይፋ በግልጽ ይቅርታ እስካልጠየቁ ድረስ አሁን ሸፈንፈን አድርገው ጩኸት ለማስቆም እስከሆነ ድረስ ይቅርታ ብለው የወጡት በዛ አይታለፍም። ምንፍቅና አሁን በሰጡት ይቅርታ የሚታለፍ ነገር የለውም። ይሄ ሙሉ በሙሉ የክህደት ይቅርታ ነው። ክህደት ነው የፈጸሙት። ምንፍቅና ነው የፈጸሙት። በሃይማኖት ሕጸጽ ውስጥ ነው የገቡት። ስለዚህ የሃይማኖት ሕጸጽ ስለሆነ የቤተ ክርስቲያኒቱን ዶግማና ቀኖና ሙሉ በሙሉ መሰረቱን ስለናዱት መሰረቱን ስላጠፉት፣ ስለዚህ ህዝበ ክርስቲያኑ አሁንም ሲኖዶሱ ሙሉ በሙሉ ይህን ሰውዬ እስከሚያስተካከል ሌሎቹንም ሰዎች በክህደት ጎዳና ላይ ያሉ ሊቃነ ጳጳሳትንም እስከሚያስተካከል ሰው ድረስ ህዝበ ክርስቲያኑ መታገል አለበት ነው የሚለው። ያ ካልሆነ ሲኖዶሱ ግን በእነዚህ አባቶች ላይ እርምጃ የማይወስድ ከሆነ አማራጭ ነገሮች ሁሉ መፈጠር አለባቸው። አንደኛ በሲኖዶስ ውስጥ እንደነዚህ አይነት ከሃዲዎች መሽገው ሃይማኖታችን እየተበጠበጠ ዶግማችን ቀኖናችን እየተናደ መሄድ የለበትምና ህዝቡ አሁን ትግሉን መቀጠል ነው እንጂ ያለበት ዝም ማለት የለብንም። እንደዚህ ከሆነ ሃይማኖታችንን እያጣን አገራችንን እያጣን ያለ ነው። ኢትዮጵያን እያጣናት ያለ ነው። ይህም ሰው እንደነዚህ አይነት ሰዎች ደግሞ የብልጽግና ተላላኪዎች ሃይማኖታችንን እያሳጡን ስለሆነ ትግላችንን መቀጠል አለብን። አማራጭ ነገሮችን ሲኖዶስ ራሱን ፈትሾ የማይቀጥል ከሆነ አማራጭ ነገሮችን ሁሉ ሃይማኖታችን የምናጠናክርበት ተቋም እስከ መፍጠር ድረስ ነው እንጂ መሄድ ያለብን። አሁን ይቅርታ ጠይቀዋል ብንል ይሄ ሰው የዛሬ ሳምንት ይቀጥላል፣ ሌሎችም የዛሬ ሳምንት ይቀጥላሉ። በሀገራችን በመንግስት በድሮን ሰው እየተጨፈጨፈ እያለቀ ቤተክርስቲያን እየተቃጠለ ገዳማት እየፈረሱ ነው ያሉት። እነዚህ ሰዎች አንድ ቀን ስለ ሃይማኖታቸው ስለ ሀገራቸው ሲናገሩ ሰምተናቸው አናውቅም። ግን አጀንዳ ለመፍጠር መንግስት እየሰራው ያለውን ወንጀል ለመደበቅ በየጊዜው እየተነሱ እነዚህ የተሐድሶ መልእክተኞች ወይም መናፍቃን የቤተክርስቲያኒቱን ልብስ የለበሱ ተኩላዎች በመንጋው ውስጥ የተደበቁ ተኩላዎች በሲኖዶስ ውስጥ የተደበቁ ተኩላዎች
በየጊዜው ብቅ እያሉ አጀንዳ እየሰጡን ስለሆነ ህዝበ ክርስቲያኑ አሁንም ትግላችንን ጩኸታችንን ማሰማት አለብን። ሲኖዶስ ላይ እርምጃ ካልወሰደ ሙሉ በሙሉ ታግለን አማራጭ እስከ መፍጠር ድረስ መሄድ አለብን የሚል መልእክት ነው ያለኝ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ።